ሌላስ ምን አይነት ዳቦ ነው የምታውቀው? እኔ አምባሻ ምናምን ነው የማውቀው። እሺ ሌላስ ምንድን ነው የምታውቀው? ድፉ ምን ይድፋሽ? አለን ደስ ይላል። ተመሳሳይ ልጅሽ ነው እንዴ? አዎ ምን ነው የምፈልገው ነው? አይ የሆነች የታክሲ ምናምን ነገር ካለሽ ሊዋ ደግሞ እንደዚህ ጀመርክ እንዴ? አይ አንድ 50 ብር ምናምን ምንድነው? ምን 50 ብር ነው የለኝም። አይ ብር ጥዬ ነው እኮ በእናትሽ። የለኝም አልኩህ እንዴ? ምን ችግር አለ? ያሟል እንዴ? ምን ፈልገህ ነው? አይ 50 ብር ምናምን የለኝም 50 ብር። አትተባበሪኝ? አንዴ አልተባበረም የለኝም። ምንድነው የፈለከው? እንደዚህ ለብሰም እንደምትጠይቀኝ ነው ወይስ ሌባ መስረቅ ፈልገህ ነው? ማለት ምንድነው ታዲያ የምትከታተለኝ? ከዚህ በኋላ እንዳትከታተለኝ። እንደዛ አይደለም። ኧረ እናቴ ነው ምንድነው እናቴ? ምን ፈልገህ ነው? ምን ፈልገህ ነው ንገረኝ። የምን 50 ብር ነው? የምን 50 ብር ነው? ያሟል እንዴ? ኧረ ምን ሆነሽ ነው? ተረጋጊ እንጂ 50 ብር ምናምን ምን ችግር አለው? የታክሲ እኮ ነው እኮ ጥዬ እኮ ነው እኮ ብሬ ነው። ምን አገባኝ እኔ ታዲያ? ምን ችግር አለው እናቴ? አልሰጥህም። አሰማም እንዴ? ምን ችግር አለው? አልሰጥህም አልኩህ አይደለ? ምንድነው የምትለው? አልሰጥህም። እሺ በቃ አልሰጥህም። ምን ታመጣለህ? እንዳትከተለኝ እኮ እሺ። ስመጣ እንዳትከተለኝ። ምን ታመጣለህ? ምን አመጣው? 50 ብር ስለጠየቅኩ አልሰጥህም። አልሰጥህም። እሺ እኮ እንዳትከተለኝ እንዳትመጣ። እሺ ግን እኮ እንትን ስለሆነ እኮ ነው። ምንድነው እንትን ስለሆነ ነው? ምን ፈልገህ ነው? ኧረ ምንም አልፈልግም። እና ታዲያ ምንድነው? እንዳትከተለኝ ደግመህ ወደዛ ስራምድ ብትመጣ ከኔ ጋር አይውልህ። ኧረ በእናትሽ እናት ኧረ ተባበሪኝ እኮ ነው ያልኩሽ። ምን ሆነሽ ነው? ተከተለኝ ስለ ስርዓት ነህ። ምንድነው ሊባ ነው እንዴ? ኧረ አይደለም። እና ምን ፈልገህ ነው? ምን ችግር አለው ብትተባበሪ? እናት ምንድነው እናት የምትለው? 50 ብር ለመስጠት ነው እንደዚህ? አልሰጥህም። የለኝም አልሰጥህም። ምን ችግር? ኧረ ተይ፣ ኧረ እባክሽ ልጅ አለሽ አንዴ፣ ወንድ ልጅ አለሽ አንዴ። ምን ችግር አለው ብትተባበሪ? አልሰጥህም። ኧረ ተይ አልሰጥህም። ያንቺ ደግሞ ተለየ። ግን ምን ችግር አለው? አሁን ይሄ ክፋት አለው እንዴ? አልሰጥህም። በቃ እንዳትከተለኝ። 50 ብር ከብዶሽ ነው? አዎ ከብዶኝ ነው። አልሰጥህም። ተይ እንደዚህ ይባላል። እንኳን ኖረኛ አይመለከትህም። አንተን አያገባህም። አትከተለኝ። በቃ አትምጣ። ቁማር አትምጣ። ያሟል እንዴ? ምን ሆነሽ ነው? ለምንድን ነው የምትበሳጭው? ይቅርታሽ ይቅርታ በቃሽ። አትከተለኝ እሺ። እንዴ ምን ችግር? ኧረ በእናትሽ አንተ ማን እንዴ? ለምን ትከተለኝ? እሺ ምን ሆነሽ ነው? ምን ፈልገህ ነው? ምን ፈልገህ ነው የምትከተለኝ? ኧረ እባክሽ። እና ምን ፈልገህ ነው እንዴ? ኧረ እባክሽ ልኛ ተመልሰው ወደዚህ ስመጣ ብትመጣው ይኸውልህ። ብር ስለጠየቅኩሽ ነው እንደዚህ የምትሆኚው? ኧረ ስንት አይነት ሰው አለ ግን። እሺ አያገባህም። እንዳትከተለኝ ነው። ተይ ግን። ኧረ ተይ እንዴ 50 ብር ስታይልሽ የሚገርም ነው። እንዴ ማለት እንዴ ምን ሆነሽ ነው? ለምን ስትከተለኝ ነበር? አይ በቃ እንድትረጂ ነበር። አረዳህም አልሽኝ። መኪና ውስጥ ገብተህ እያየሁ እንዴው እና ልግባ የራሴ መኪና ስለሆነ እና ታዲያ ለምን ለመንከኝ መጀመሪያ? አይ በቃ ትተባበሪኛለሽ አትተባበሪኝ የሚለው 50 ብር ለምን ነው የምሰጥህ? በቃ እኮ አትሰጪኝም። በቃ እሺ ቻው። እሺ በቃ ምን በቃ እኮ አልሰጠህም አልሽኛ። ሄድሽ እኮ ለምን መጣሽው? ልጅሽ ነው? ልጅ አይደለም። ምን ነው ምን ፈልገህ ነው? አይደለም ልጅ አይደለም እኮ። እሺ እኔ ምን አገባኝ? እሺ ሆነም አልሆነም አያገባኝ። ምን ፈልገህ ነው ማለት? ምን ፈልገህ ነው አንቺ ራስሽ? ምን ፈልገሽ ነው? ለምን ጠየቅከኝ መጀመሪያ? ለምን ጠየቅከኝ? ነው ወረድና አዋራኝ ከመኪና ውስጥ እንዴ። አሁን እሺ ለምን መጣሽ? ቆይ እኮ ምን ፈልገህ ነው? በቃ 50 ብር ነበር የፈለኩት። ለምንድን ነው የፈለከው? ሊባና አንተ ነው ወረድና አዋራኝ ሲጀመር። አልወርድም። ነው ወረድና አዋራኝ። ምን ልትሆኚ እንዴ? ነው በስነ ስርዓት ወርዳ አዋራኝ። ወንድ ልጅ አይደለ እንዴ? እንዴ ጉልቤ ነሽ ነው? ወርዳ አዋራኝ አልኩ። ለምን የዛን አሳያለሁ። ወርዳ አዋራኝ መጀመሪያ። ምን ፈልገህ እንዴ? ኧረ ጉድ መጣ ዛሬ ደግሞ። ልደበድብኝ ነው እኮ አሳያለሁ። እሱና ወርድና አዋራኝ መጀመሪያ። ምንድን ነው የፈለግሽው? እኮ ላሳየህ ነው እንዴ? ኧረ ስንት አይነት ሰው አለ። ምን እኮ እሺ ለምንድን ነው የምወርደው? ምን ፈልገህ ነው ስትከተለኝ የነበረው? ቅድም ልጅ ይዛለች ብለህ ነው አይደለም? 50 ብር እንድትሰጪ አይደለም። ምን ፈልገህ ነው የፈለግከው? ተናገር። 50 ብር እንድትሰጪ ነው የፈለግከው? ልጅ ይዛለች ብለህ ነው? ምን ፈልገህ ነበር ስትከተለኝ ነበር? ዝም ያልኩህ እኮ ልጅ ፊት አንተን አልመታህም ብዬ ነው። እሺ እንዴ ጭራሽ ልመችኝም ነበር እኮ። አሳያለሁ። ና ውረድ ብቻ ከመኪና ውስጥ አውር። ኧረ ያሳፍራል በጣም። ና ውረድ እና አሳያለሁ። ኧረ ዛሬ ደግሞ ምን አይነት ሰው ነው ያጋጠመኝ እኮ። እሺ ና በሰላም ውረድ።
እኔ እኮ ምንም ላደርግ አይደለም ግን ደግሞ ይኸውልህ ናውረድና ወንድነትህን ምናምን እሺ አይ በሰላም መኪና አንተ ነው እሺ ሰርቀ እንዳልሆነ ራሱ በምን አውቃለሁ እንዴ የራሴ መኪና ነው እኮ እሺ በቃ በሰላም ላውራህ ናውረድ እሺ አቤት ይቅርታኔ ተበሳጭቼ ስለነበር ነው አይደለም ልጣልህ አይደለም ተበሳጭቼ ስለነበር ነው ስለያው እሱም ልጅ አይደለም ወንድሜ ነው እንዴ እማዬ ምናምን እያለሽ አይ እንደዛ ስለሚለኝ ነው ምን ማለት እኔ ነኝ ያሳደግኩት ወንድሜ ለዛ ነው እንዴት ማለት ወንድሜ እህቴ ነበርኩ የሚልሽ እኮ ወንድሜ እንደናቱ ሆኜ ስላሳደግኩት አይደለም አሁን ቆይ እሺ ለምን መጣሽ ተመልሰሽ ነው አሁን ገባኝ ምን ፈልገህ ነው ብዬ ነው እኮ በቃ 50 ብር ነበር የፈለኩት ልትረጂኝ ፈቃደኛ ነሽ ምንም አይደለም እናንተስ ጀምር ምን መረዳት ምናምን ታውቃላችሁ እንዴት ምንም 50 ብር አይደለም የጠየቀኝ የፈለከው ነገር ካለ መናገር ትችል ነበር እኔ እሱ ስላለ ነው ዝም ብዬ ያለፍኩት ቅድም ራሱ እንዴት ምን ልትሆኚ ነበር እሱ ችግር አላወራም ምናምን ብዬ ነው ችግር አላወራም ለኔ አንተ መጣላት ምናምን ፈልጌ አይደለም አሁንም እዚህ ድረስ የመጣሁት እና ምን ፈልገሽ ነው እንዴ አሁን እኮ ነው አውረድ ምናምን ወንድ እችላለሁኝ መጣላት ብፈልግ እችላለሁ በነገራችን ላይ እና እችላለሁ አውቄ ስላለፍኩ ነው እንጂ እችላለሁ እንጂ አውቀሽ አልፈሽ ነው ይኸውልህ ስላለፍኩ ነው እኔ አሁን ላይ ተበሳጭቼ ስለነበር ነው እዛ ጋር እየገፈተርኩ ራሱ ተበሳጭቼ ስለነበር ነው እኮ ሻው ምን ይሆናል እኮ በቃ ይቅርታሽ በቃ ችግር የለም መንገድ ላይ ነው አትከተለኝ እኔ እንደዛ አይነት ነገር አልፈልግም በቃ አትከታተሉኝ በቃ ይቅርታ ያው ከዚህ በኋላ አልከታተልም እኮ እንዳትከተሉኝ ይኸውልህ ከዚህ በኋላ መንገድ ላይ ብታየኝ እንኳን እንዳላየ ሆነ ለፈ እሺ የሚገርም ነው አንዴ ደበድባለሁ አንዴ የሚገርም ዛሬ እንግዲህ አልተሳካም ተደብድቤ ነው